ለማርገዝ በምናስብባቸው ጊዜያቶች እና ኢንፎርሜሽኖችን ከሌሎች ሰዎች በምንቀበልበት ጊዜ ልናደርግ የተገባው ብዬ የማስበው ነገሮች እነዛን እኔ ካደረኳቸው እንደገናም ደግሞ ሳላደርጋቸውም ደግሞ ከተማርኩባቸው እነዛን እነግራችኋለሁ። አንደኛ ሶሻል ሚዲያ ላይ የምናገኛቸው ኢንፎርሜሽኖች ከአበሻ ሊሆን ይችላል፣ ከነጮች ሊሆን ይችላል። ሚዲያ ላይ የምናገኛቸው በማንበብ ሊሆን ይችላል፣ በቪዲዮም መልክ ሊሆን ይችላል። የምናገኛቸውን ኢንፎርሜሽኖች ይሄን አድርጉ፣ ይሄንን ግዙ፣ ይሄንን ጠጡ የምንባልበት ጊዜ ልናደርገው የተገባ ብዬ የምለውን ነገር ነግራችኋለሁ። አንደኛው ቶሎ ብለን ያንን ፕሮዳክት ምንድን ነው ወደ ጉግል ሰርች መሄድ እንችላለን። በዚህ ዘመን ቻትጂፒቲም አለ። ብዙ ነገር ቤታችን ሆነን መማር የምንችልበት እውቀትን ማግኘት የምንችልበት ዘመን ነው። ስለዚህ ይሄ ሻይ ጥሩ ነው፣ ይሄ ሰፕሊመንት ጥሩ ነው ስንባል ቶሎ ብለን እዛ ጋር ሄደን ጽፈን ሰርች ማድረግ፣ ሰርች አድርገን ለማርገዝ ይጠቅማል ስለተባለን ብቻ ደግሞ መግዛት የለብንም። ቀጥሎ ደግሞ ሳይድ ኢፌክቱን ማየት አለብን። ምን ሳይድ ኢፌክት አለው? ለምሳሌ እንደዚህ አይነት መድኃኒት እየወሰደ ያለ ሰው ይህን ሰፕሊመንት መውሰድ የለበትም የሚል ኢንፎርሜሽን ሊኖረው ይችላል። በሌላ አቅጣጫ ደግሞ ያ ሰፕሊመንት ለእናንተ የተሰራ ላይሆን ይችላል። የእናንተ ፕሮብሌም እና የዛ ሰው ይሄ ጥሩ ነው ብሎ ሼር ያደረገላችሁ ሰው ፕሮብሌም ወይም ችግር አንድ አይነት ላይሆን ይችላል። ስለዚህ ለዛ ሰው ስለሰራለት ኢሚዲየት ለእኔ ይሰራልኛል ብለን መግዛት አንደኛ ጤናችን ላይ ኢፌክት ሊኖረው ይችላል። ሁለተኛ ደግሞ ገንዘባችንን እንከስራለን። ስለዚህ በዚህ አቅጣጫ ጥንቃቄ ቢደረግ ብዬ እመክራችኋለሁ። ሁለተኛው ደግሞ ይሄ ጥሩ ነው የተባልነውን ፕሮዳክት ከገዛ ነው በኋላ ገዝተነው 1 ወር ወይም ደግሞ 15 ቀን ሳምንት ወስደን ከዛ በኋላ ልክ ለምሳሌ ፔሪዳችን ቢመጣ በዛም ወር ባናረግስ ይሄ አይሰራም ብለን ማቆም የለብንም። አንድን ነገር ይሰራልም አይሰራልንም ለማለት ከ3 ወር እስከ 6 ወር ከተቻለ 6 ወር ግን በትንሹ በትንሹ 3 ወር መሞከር አለብን። ለ6 ወር ላይፍ ስታይል አድርገነው ከሞከርን በኋላ ያ ነገር ይሄ ለኔ አይሰራም ብለን አቁመን ወደ ሌላኛው እንሄዳለን ማለት ነው። ሶስተኛው ደግሞ ወደ ሕክምና ሄደን አትችሉም ወይም ደግሞ ያንቺ እንቁላል ስለደከመ ማርገዝ አትችይም ብትባይ ወዲያውኑ የዶክተሩን ቃል ይዘን አልችልም ብላችሁ የተቀመጣችሁ በተለይ በጣም ያንግ የሆናችሁ ሰዎች የምታወሩኝም አላችሁ። ያንግ የሆናችሁ 30s ውስጥ ኢንድ ኦፍ 20s ውስጥ ሆናችሁ አይቻልም ዶክተሩ እንቁላልሽ ደክሟል ብሎኛል ብላችሁ ተስፋ መቁረጥ የዶክተርን ቃል ሰምታችሁ ማለት ነው። ዶክተሮች በጣም የሚጠቅሙ ናቸው። እግዚአብሔር ጥበብን ሰጥቷቸዋል። ነገር ግን እነሱ አችሉም ስላሉ አንችልም ግን ማለት አይደለም። አቺም ስላለሽም አቺም ማለት አይደለም። በጣም ብዙ ሰዎች እንቁላል ሪዘርቭ የሚያደርግ ወይም ደግሞ እንቁላል ከረጢትሽ ውስጥ ብዙ እንቁላል የለም እንደውም የለም አልቋል ምንም የለሽም ተብላ መንታ ያረገዘች ሴት አለች። በጣም አቺም ከዚህ በኋላ ተብላ ደግሞ በ40 ስንት እንደሆነ ኤግዛክትሊ አላውቅም፣ ግን ከ40 በላይ የሆነች ሴት ናት ያረገዘች ሴት አለች። ስለዚህ የዶክተሮችን ቃል ሰምታችሁ ያንን ቃል ይዛችሁ አልችልም የምትሉ ሰዎች ይህም ሌላኛው ስህተት ነው። በሌላ አቅጣጫ ደግሞ ናቹራል የሆነውን መንገድ መከተል ፈልጋለሁ ብላችሁ በሁለንተናዊ ባለ ላይፍ ስታይልን በመቀየር ማለት ነው። አሁን ለምሳሌ ብዙ ሰዓት የምትቀመጡ ኤክሰርሳይዝ የማታደርጉ ብለድ ፍሎ ሰውነታችሁ ውስጥ የማያደርግ ሰዎች ከነበራችሁ ኤክሰርሳይዝ ማድረግ፣ ዋክ በየቀኑ ማድረግ፣ ቢያንስ በሳምንት 4-5 ቀን ዋክ ማድረግ፣ ሰውነታችሁ ብለድ ፍሎ እንዲያገኝ ኤክሰርሳይዝ ማድረግ። ሌላ ደግሞ በሌላ አቅጣጫ ኢሞሽናሊ በጣም ስትሬስፉል ጭንቀት በጣም ያለባችሁ ሰዎች ከሆናችሁ ሪላክስ ማድረግ፣ ሪላክስ እንድታደርጉ የሚያደርጋችሁን ነገር ማድረግ። አንደኛው ጸሎት ነው፣ መጸለይ። ባለፈው እንዳልኳችሁ ራሳችሁን የሚያረጋጋችሁ ማንኛውንም ነገር ማድረግ ሁለገብ ስለሆነ። በሌላ አቅጣጫ በጣም ጣፋጭ የምትበሉ ሰውነታችሁን የሚጎዱ ነገሮች ዋንስ ኢን ዋይል ስናይ ልንበላ እንችላለን፣ እንደዛ ማለት አይደለም። ነገር ግን ይሄ በየቀኑ ጣፋጭ የምትበሉ በየቀኑ ይሄ ነጭ
ካርብ የምትበሉ ከሆነ ስቲል ሰውነታችሁ ሆርሞናችሁን በደንብ ነው አፌክት የሚያደርገው። ስለዚህ ስታስተካክሉ የሆነ ነገር ይህንን ሻይ ግዙ ተብላችሁ ያንን ሻይ ገዝታችሁ ስለጠጣችሁ ወዲያውኑ አታረግሱ። ለምን? ሁለንተናዊ የሆነ ነገር ሆርሞናችሁ ላይ መስተካከል አለበት። አሁን እንዳልኳችሁ በሁለንተናዊ በኤክሰርሳይሱ በምግብ አቅጣጫ ከት ማድረግ ያለባችሁ ነገር ላይ እነዛ ማቆም ያለባችሁ ነገር ላይ ማቆም፣ መጨመር ያለባችሁ ነገር ላይ መጨመር፣ ጭንቀት ማቆም፣ ጣፋጭ ነገር ማቆም፣ ብዙ መቀመጥ ማቆም፣ መጨመር ያለባችሁ ደግሞ ሞር ሄልዚ የሆኑ ምግቦችን መመገብ። ምን አይነት ምግብ ነው የሚለውን ቅድም እንዳልኳችሁ ብዙ ነገር ራሳችንን የምናስተምርበት ሰርች አድርገን በስልካችን ላይ ወዲያውኑ ማግኘት የምንችልበት ዘመን ነው እና ራሳችሁን ምንድነው እውቀት መሰብሰብ በዛ አቅጣጫ አንድን ነገር የምር ከፈለጋችሁ ታገኙታላችሁ። ገብቷችኋል? ኮምፕሌን ማድረግ በቃ እኔ እኮ እንደዚህ ነኝ፣ እግዚአብሔር እንደዚህ አላረገኝም፣ እንደዚህ አልታደልኩም፣ እንደዚህ ነኝ ሳይሆን ምን ከኔ ይጠበቃል? እግዚአብሔር ይሄንን ላይፍ ሰጥቶኛል፣ ይሄንን ነገር ፕሮቫይድ አድርጎኛል። በዚህ ላይ ግን ከኔ የሚጠበቅ ማድረግ ያለብኝ ነገር ምንድን ነው? ምንድን ነገር እኔ አጥፍቻለሁ? ከኛ የሚጠበቀውን ነገር ደግሞ ማየት፣ የእግዚአብሔር ደግሞ ሉዓላዊነት ሁሉን ቻይነቱ እንዳለ ሆኖ ማለት ነው። ከኔ የሚጠበቀው ነገር ምንድን ነው የሚለው ነገር ላይ ደግሞ ራሳችንንም ማየት አለብን ብዬ አምናለሁ። ከዶክተሮች አንጻር ካነሳሁት አንደኛው የረሳሁት ሀሳብ አለ። ዶክተሮች ጋር ስንሄድ እነሱ ሀሳብ ከነሱ ብቻ መጠበቅ ሳይሆን እኛም ደግሞ መጠየቅ ያለብን ነገሮች አሉ። አሁን ለምሳሌ ፈርቲሊቲ ኮች የሚረዳው ሌላኛው ይሄኛውን ነው። ምን መጠየቅ እንዳለባችሁ ካላችሁበት ስፔሲፊክ ፕሮብለም አንጻር ዶክተሩ ጋር ስትሄዱ እንደዚህ መጠየቅ አለባችሁ። አሁን ለምሳሌ አንድ እህት አለችና ስታወራኝ ዶክተር ጋር ሄጃለሁ ይሄን ያህል ዓመት ብዙ ዓመት እንደዚህ ብዙ አይነት ነገር ሞክሬያለሁኝ ምናምን አለችኝ። ብዙ ትሪትመንት ሞክሬያለሁ። ኦኬ እንደዚህ አይነት ትሪትመንት ታውቂያለሽ አልኳት። አላውቅም፣ ግን ብዙ ትሪትመንት እንደሞከረች ዶክተሩ ጋር እንደተመላለሰች ምናምን ነግራኛለች። እና አንዳንዴ እነሱ የሚሰጡን ኦፕሽኖች አሉ፣ ግን ሁሉንም ኦፕሽኖች ሰጥተውናል ማለት አይደለም። ስለዚህ እኛ ግን እውቀትን ካገኘን ይሄም እኮ እንደዚህ አይነት ትሪትመንት አለ ተብሎ ሰምቻለሁ፣ ይሄ ትሪትመንት ለእኔ ይሆናል ብለን ወደ እሱ ይዘን እንሄዳለን ማለት ነው። በተለይ ምንም የማናቅ እውነቴን ነው የምላችሁ፣ ምንም የማናቅ ለራሳችን ቆመን ኢንፎርሜሽን ማንጠይቅ ሰዎች ከሆንን እነሱ ለእኛ ብለው የሚሄዱት ስቴፕ የለም። በእርግጠኝነት የምነግራችሁ ለእኛ ብለው የሚጨነቁትና የሚያስቡልትን ነገር የለም። እኛ ራሳችንን አስተምረን ስላለንበት ሁኔታ ተምረን ሴት ልጅ በምን ምክንያት ላታረግ ትችላለች ከሁኔታችን ጋር ደግሞ አገናኝተነው ሰርች እያደረግን ከዛ በኋላ ያንን ኢንፎርሜሽን ወደ ዶክተራችን ይዘን እንሄዳለን። ስለዚህ ይህንንስ ብሞክር ዋት ዱ ዩ ቲንክ፣ ይህንንስ ባደርግ ከኛ መምጣት አለበት። ገብቷችኋል? እሱ እንደዚህ ብሎኛልና ይሄ ነው ካልን በቃ በዛው ይቀጥላል ማለት ነው። ስለዚህ እኔ ደግሞ እዚህ ጋር የመጣሁት እናንተን ለማንቃት ነው። ከኢንፎርሜሽን እጥረት መጎዳት ስለሌለባችሁ የምታልፉበትን ነገር ከኢንፎርሜሽን እጥረት ማለፍ ስለሌለባችሁ ከዛ አንጻር ነው። በመጨረሻ ልላችሁ የምፈልገው ነገር ሁልጊዜ እንደምለው የምንሞክራቸውን ወይም የምናደርጋቸው ነገሮች ሁሉ እንዳሉ ሆነው በምግቡም አቅጣጫ፣ በኤክሰርሳይሱም አቅጣጫ፣ በሰፕሊመንቱም ኸርባል ቲዩም ወይም ደግሞ ይሄ የተፈጥሮ ሻዮች ቅጠላቅጠል ሻዮች የምንላቸው እነኚህ ሁሉ እየሞከርን እንዳለው ሁሉ ዋነኛው ነገር ሳይንስ ራሱ የሚደግፈው ነገር ልንገራችሁ። አንዴ ይሄንን ሳነብ በጣም ነው የገረመኝ። እኔም ሳላረግዝ በፊት ማለት ነው። ልክ እንደሆነ አስባ ሴት ልጅ ውስጧ ሲያርፍ ነገሩ ይሆናል የሚል አነበብኩ። ይሄ የምነግራችሁ መጽሐፍ ቅዱስ ላይ ወይ ደግሞ ይሁን ምናምን አይደለም፣ ጉግል ላይ እንደዛ ሲል አነበብኩ። ከዛ ይሄንን ደግሞ የእግዚአብሔር ቃል የሚያስተምረን እምነት የሚባለው ነገር ነው እና እነሱ ደግሞ ኬትም አይደለም ኮርጆ ነው የሚያመጡት። ሁሉ ነገር ከእግዚአብሔር ቃል የተቀዳ ነው። ስለዚህ ውስጣችሁ እርፍ ሲል ነገሩ ይሆናል እና እረፉ ብዬ እላችኋለሁ። እረፍ በቃ። እግዚአብሔር አንተ ትክክል ነህ፣ በህይወት የምታደርገውን አንተ ታውቃለህ በሉ።